እሺ ውድ ቤተሰቦቼ እንዴት ናችሁ? ዛሬ የምገኘው ከቅዱስ ላሊበላ 30 ኪሎ ሜትር ርቀት ላይ ወደሚገኘው ሻሎ ወይራ በር ቅድስት ስላሴ ቤተክርስቲያን ነውና የምገኘው። እንግዲህ ይሄ ቤተክርስቲያን ከመጎዳቱ የተነሳ የእናንተን እርዳታ ፈልገን ነውና ወደዚህ የመጣ ነው። እንግዲህ ከአባቶች አንደበት ትሰማላችሁ። እስከ መጨረሻው ድረስ እንድትከታተሉ ይስል በሉል እግዚአብሔር ስም ጠይቃችኋለሁ። አሁን እንግዲህ ወደ አባታችን ያለውን ሁኔታ ያስረዱናል። ወደ አባታችን ሄዳለን። እሺ እንግዲህ በዚህ ቦታ ላይ ያለው ሁኔታ ምንድነው? ቤተክርስቲያኑ እንደምታዩት እንግዲህ 2012 መስከረም 26 ቀን ተመሰረተው። ይሄ ሲመሰረት ማለት ነው እንግዲህ ያለው ነገር ምንድነው? በዝኑ አሁን ለጊዜው ቀለም ይቀባ እንጂ ስታዩት ላይ ይመር እንጂ ውስጡ ምስጥ የበላው በመሆኑ ቢያንስ እንኳን ይሄ በዘመናዊ ለመስራት የምንፈልገው ነገር እስከሚቋጭ ድረስ የተወሰነ ትንሽ ጥገና ተደርጎለትና እስከዚያው ድረስ እንዲቆይልን እዛም በኋላ ደግሞ የተወሰነ አገልግሎት እንዲሰጥ ለማድረግ በቻላችሁት እናንተ ባቅማችሁ የምትረዱን ነገር ቢኖር እንድታስቡበት ለማለት ያክል ነው። የቤተ ክርስቲያኑ ጉዳትና ሁኔታውን በገጽታ እያያችሁ ስለሆነ ለቀጣይም እንሰራውንና የምታሰሩንን ያለውን ነገር ተከትላችሁ ይዛችሁት እንድትሄዱ ለማለት ያክል ነው የምንፈልገው። ያው እንግዲህ የምታዩቸው እነዚህ አባቶችና እናቶች አቅማቸውም በጉልበትም ያን ያክል አይደሉ፣ በሀብታቸውም ያን ያክል ስላላደሉ። እሺ ውድ ቤተሰቦች እንግዲህ እንደሰማችሁት ነው። ቤተክርስቲያኑ እንግዲህ እንደምትመለከቱት ቀለም ቢቀባም ውስጡ ቤተክርስቲያኑ ምስጥ ስለተበላ ዛሬ ውደቅ ነገ ውደቅ እያሉ በሰቀቀዳይ ስላሉ እና ቤተሰቦች የቻላችሁትን አቅም እንድትረዱን በአጋዕዝተ ዓለም ሥላሴ ስም ጠይቃችኋለሁ። እንግዲህ አካውንቱን ነው ከታች አስቀምጥላችኋለሁ። የቻላችሁትን እንድትረዱን ስንል በሉል እግዚአብሔር ስም ጠይቃችኋለሁ። አደራ አደራ አደራ